ችግር የለውም ትበልጠኛል። ቀጥል ሻቢር። ብስሚላህ ራህማን ራሂም አልሐምዱሊላህ ረቢል ዓለሚን አርረሕማን ራሒም ማሊክ የውሚዲን ኢያከ ነዕቡዱ ወኢያከ ነስተዒን ኢህዲና ሲራጠል ሙስተቂም صراط الذين أنعمت عليهم غير المغضوب عليهم ولا الضالين آمين. جزاك الله خير. ما شاء الله ما شاء الله. إنما كان ينيجيكو حميد. ልክ ነህ። እሺ መሀመድ ቀጥል። ኧረ ሀሚድ ምን ሆነ ነው እንደዚህ ድምፁን አበዛኸው? ቅድም ስቀራ እንዲህ አልነበረም፣ ድምፁ ላይ ረጋ ያለ ነበር። አሁን ግን ከፍ አረግከው በጣም። አረጋጋልኝ እና የሆነ ቀለል አድርግልኝ ቢያንስ። የሆነ ድምፁ በጣም ከባድ ነው። አሁን አያያዝም ድምፁ የሆነ አቅለ ማለት እንዴት አረጋጋ ውስጥ አይ ድምፁ በጣም እንትኑ በጣም ወደ ላይ ወደ ታች የሚወርደውን የሆነ አንድ ወጥ አድርግልኝ እና አረጋግተህ በልልኝ ቢያንስ። ምን አልከኝ? ዝም ብለህ ለምን አትሞክረው? ችግር የለውም። እሺ ጃ ላይ ትልቅ ምናምን እንዳታደርገኝ እንደዚሁ እንዳለው። ቢስሚላህ ቢስሚላሂ ረህማን ረሂም አልሐምዱሊላሂ ረቢል ዓለሚን አርረህማን ረሂም ማሊክ የውሚዲን ኢያከ ነዕቡዱ ወኢያከ ነስተዒን ኢህዲና ሲራጠል ሙስተቂም ሲራጠል ለዚነ አንዐምተ ዐለይሂም ገይሪል መግዱቢ ዐለይሂም ወለዳሊን አሚን። አላሁ አክበር አላሁ አክበር አላሁ አክበር አላሁ አክበር። ማሻአላህ 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 ማሻአላህ። እንደው ከዚህ በላይ ከፍ ያድርግ። አኮራኸኝ ወላሂ። ይሄን ነገር ወላሂ ከኔ ያንተ ይሻላል። ስድብ አንተ በነበርክበት ሲቹዌሽን ስታስበው ጭራሽ በአንተ ቦታ ጎን እንዲመቀረሙ አይመስለኝም። ጃ ግን እንዴት ነው? ተስፋ አለህ ጃ? እኔ አሁን ስል አይተህ ምን ተሰማ? ሰማ ዛሬ ወላሂ ልንገርህ፣ ዛሬ ምን እየሰማሁ ነበረ መሰለህ? ጠዋት የሰለምክ ጊዜ እስልምና ልቀበል ነበረ ምናምን ያልከኝ ጊዜ ትዝ ይላል። አላህ 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 ግን ይገርማል ወላሂ። እና ወደ እስልምና መምጣቴ አይቀርም ምናምን አለኝ። እንደውም ቆይ ላሰማችሁ። ወላሂ ዛሬ እየሰማሁት ነበር እና በቃ እኔ አላምንም አልኩኝ። ግን በቃ ለአላህ ነው የምሰጠው አልኩኝ። ወላሂ ለአላህ ነው የምሰጠው በቃ ብዬ የነበረ ልጅ እንደው አላህ እኔ ግን እንትን ካፊሮች ላይ ግን እንደ አላህ የሚያላግጥባቸዋለ። ወላሂ አስቡት፣ የእስልምናን ሲዋጋ የነበረ ልጅ አላህ ልቡን ገለባብጦት የኛ አድርጎት። አላሁ አክበር። እንደው ሌላ ምን ይባላል? ወላሂ እኔ ይከብዳል። በጣም በጣም ነው የሚከብደው። እስቲ ቆይ ቪዲዮ ልፈልገው፣ የሆነ ቪዲዮ ላሰማችሁ። እስከዛ ድረስ አሚዶ ወይ አንድ ሰው ከሱራ አልረህማን ደግሞ ብትቀሩልን። ሱራ እጃ ይቅራልኝ ያሉ ነበር። እስኪ ምን ትላለህ? እኔ ወላሂ ምን እኔ ችግር እንዳለብኝ ታውቃላችሁ? ይጠፋብኛል መሀል ላይ እንዲህ ሰው በተሰበሰበበት እንደ ጉዳይ እኔ ማውራት ላይ ነኝ ጎበዝ። እና ተረዱኝ። አትረዱኝም? እኔ ኮመንት ላይ ሰው ምን እንደሚል ቀርቻ ቃለሁ እኮ ግን ይጠፋብኛል። መታጠፊያ ሶስተኛው መታጠፊያ ላይ ምናምን ይጠፋብኛል። ለምን እንደሆነ እኔ እንጂ
አንረዳም እያሉ ነው። ተረዱኝ እንጂ ትላቸው የሆነ ትንሽ ሱራ ብትቀራላቸው አሪፍ ነበር ከቻልክ ማለት ነው። ኧረ ተው አታስጨንቁኝ እናንተ ሰዎች ግን ተው። ጃ የሆነ ሰርፕራይዝ ልታደርገን ነው። በልሽ ቶሎ በላፍጥ ነው። ምን ሰርፕራይዝ አደርጋችኋለሁ እባክህ? ግራ ገብቶኝ እኔ የአንተን ቪዲዮ እየፈለግኩት ነው። ቆይ አንዴ እንትን ልበልና እቀራላችኋለሁ። ችግር የለውም። በእውነት ስለ ቁርአን ሲነሳ ቁርአን ሲቀሩ ሙስሊሞች በፊት መስማት አልፈልግም ነበር፣ ግን በጣም በጣም ትልቅ ነገር ነው። ውስጥህ በጣም እርጋታ ያገኛል እና አላህ ለሙስሊሞች የህይወት ምግብ የሆነ ቃል ነው የሰጣቸው። ቁርአንን ሁልጊዜ በልባቸው እንዲይዙት እንዲያስቡት፣ በማንኛውም ሁኔታ በማንኛውም ቦታ ላይ ቃሉን በልባቸው ላይ ነው የጻፈው እና በጣም ይገርመኛል። ቁርአን ሲቀራ ድምፁን ስትሰማው፣ በተለይ ደግሞ ትርጉሙን የምታውቀው ከሆነ በጣም በቃ በጣም ከባድ ነው እና እድለኛ ናቸው ሙስሊሞች። አሁን መጽሐፍ ቅዱስ ባይዘዌ ለመቅራት አይመችም፣ እንደዚህ ለማንበብ አይመችም። በቃል ይዘህ ለማንበብ አይመችም። አንደኛም ታሪክ አዘል ስለሆነ